ሴት የሰጣችኋትን ነገር ነው የምታባዛው። ዘር ይሰጣታል፣ ልጅ አድርጋ ትሰጣለች። ብር ትሰጣታለህ፣ እንጀራ ምግብ ወጥ አርጋ ቤቱን አሳምራ ትሰጣለች። ነገር ትሰጣለች፣ ሰጣታለህ፣ አቃጥላ ትደፋለች። የሰጣሃትን ነው አባዝታ መስጠት። ፍቅር ከሰጣት ብዙ ፍቅር ትሰጣለች። ነገር ከሰጣት እሱንም አባዝታ ትሰጣለች። ስለዚህ መስጠውን ተጠንቀቅ። ወንድ ግን ላይፍ ጊቨር ነው፣ ሲድ ነው። The male is the nourisher of fruit. He sustains what he produces. ወንድ ያቆያል። ማምረት ብቻ ሲድ ብቻ አይደለም፣ ፕሮቴክት ያደርጋል። The male is the source of the female. He bears responsibility to protect and respect women as he would his own daughter. ወንድ ልጅ ሴት ልጁን ከወንድ ልጁ የበለጠ ይወዳል። ሚስቱንም እንደዛ መውደድ አለበት፣ ልጆቹን እንደዛ መውደድ አለበት። ኃላፊነት ሊሰማው ይገባል። The male determines the quality of offspring through genetics, characters and choice of partner. ሌላው ልንገራችሁ የአባት ትልቁ ፕሮብለም፣ አባት በጣም ፈሪ ቢሆን ጨለማ ሲያይ በቃ የሚንቀጠቀጥ ከሆነ ምንም ጥርጥር የለውም አንተ እንደዛ። ፍርሃቶቻችሁ ከአባትን የመጣው በጣም ሲያነ ከእናት አይደለም፣ ቀጥታ በሲዱ ይተላለፋል። አንዳንድ ዘሮች እኮ የተጣመመ ዛፍ ፍሬው ሲበቅል ዛፍ ያኛው እንደዛ ተጣመመ። አንዳንድ ኢንሴኪዩሪቲ፣ አንዳንድ ፍርሃት፣ አንዳንድ የሆኑ ነገሮች ከአባትን የመጣው። The male teaches his seed primary role in spiritual, moral and practical instruction. Father must model what they teach. ልጆችህን አድርጉ ብለህ ከምትመክር አንተ ስታደርግ ያየኸውን ነገር የመከተል ባህሪ ያላቸው። አንተ አንድ ቀን በህይወት መጽሐፍ ከፍተህ ማታቅ አንብብ ልጅህን ብለህ በኩርኩም የምታጥዘው ከሆነ አያነብም። ሁሉ ጊዜ ግን መጽሐፍ ከፍተህ የምትቀመጥ ከሆነ ያነባል። ምንም ጥርጥር የለውም። ስለዚህ ወገኖች ሶርስ ነው፣ ሰስቴን ያደርጋል፣ ፕሮቴክት ያደርጋል። ቤተሰቡን የሚጠብቀው ወንድ ነው። ያስተምራል፣ ዲሲፕሊን ያደርጋል። ሄድ ነው ወንድ። ለዚህ ነው ክብር ይወዳል፣ መሰማት ይወዳል፣ ኬር ያደርጋል። ለቤተሰቡ መውደቅና መነሳት ኃላፊነት ይወስዳል። ስለዚህ ወንድሞች ኮምፕሌን ማድረግ አቁሙና ኃላፊነታችሁን ወሰዱ። ቤተሰብ ውስጥ፣ ቤተክርስቲያን ውስጥ፣ ሀገር ላይ ወንድሞች ኃላፊነታችንን መውሰድ የጀመርን ጊዜ ነገሮች ሁሉ ይስተካከላሉ። እኔ ነኝ ከማለት ይጀምራል። ኃላፊነት የኔ ነው። ልጆቼን፣ ቤተሰቤን እኔ ማስተካከል አለብኝ፣ ኃላፊነት ወስዳለሁ ከማለት ይጀምራል። እግዚአብሔር እሱን ኃላፊነት ስትወስድ የሚያስፈልገውን ሪሶርስ ይሰጣል። ኢየሱስ ጌታ ነው። በሰማያዊ ስፍራ ከክርስቶስ ጋር ተቀምጣችኋል ብቻ ሳይሆን ኃላፊነት አለባቸው የሚለውንም ትምህርት ትማራላችሁ። ስለ አባትነት፣ ስለ ኃላፊነት። አባት ሳያሳድጋችሁ ወንበዴ ሳትሆኑ፣ ሌባ ሳትሆኑ፣ ተምራችሁ አድጋችሁ ትልቅ ሰው ሆናችሁ እግዚአብሔር ይባርካችሁ። እናንተ ማለት ዘ ቤስት ሂውማን ቢንግ ናችሁ። የተለያችሁ ፍጥረት ናችሁ። ምክንያቱም እንደናንተ ያደጉ 99% የሉም፣ ጠፍተዋል። እናንተ ግን ቆማችኋል። ይህንን ያደረገላችሁ ጌታ የተባረከ ነው።